አድማጮቻችን ሰበር ዜና አለ ሊደመጥ የሚገባው መረጃ ይዘንላችሁ ተመልሰናል። እንግዲህ የኦሮሚያ ክልል ርዕሰ መስተዳድር የሆኑትን አቶ ሽመልስ አብዲሳ ሁላችንም እናቃቸዋለን። እኚህ ባለስልጣን በተለይ የፋኖን ኃይሎች የትጥቅ ትግል ተከትሎ በተለይ በነፍጠኛ ላይ ያላቸው አቋም አስደንጋጭ መሆኑ የሚታወቅ ነው። ወደ አደባባይ ብቅ ሲሉም ማንንም የማይፈሩ ባለስልጣን እንደሆነ የሚዘነጋ አይደለም። ጽንፈኞችን አጠፋን፣ ጽንፈኞችን ደመሰስን፣ ወደ ባህር ዳር አቅንተንም ኮንፊውዝድ አድርገናቸዋል። እንዲሁ ደግሞ ነፍጠኞችንም ነፍጣቸውን ቀምተን እኛ ታጥቀናል። ከዚህ በኋላ የትኛውም ኃይል የትኛውም አካልኛን መቋቋም አይችልም በሚል በተደጋጋሚ ሚዲያ ላይ ብቅ በማለት በመዛት ይታወቃሉ። ታዲያ አቶ ሽመልስ አብዲሳ ከሰሞኑ የፋኖን ኃይሎች የትጥቅ ትግል ተከትሎ በኦሮሚያ ክልል በአዳማ በኢሊሌ ሆቴል ጥብቅና አስቸኳይ ስብሰባ ከኦሮሚያ ክልል ባለሀብቶች ጋርና ከኦሮሚያ ክልል የብልጽግና ሹማምንት ጋር ስለማካሄዳቸው እንዲሁ እየሰማን የምንገኘው አቶ ሽመልስ አብዲሳ ከዚህ ቀደም ጽንፈኞችን አጠፋን፣ ደመሰስን፣ አያሳስቡንም ሲሉ ቢቆዩም አሁን ላይ ግን ከሰሞኑ በኦሮሚያ ክልል በአዳማ በኢሊሌ ሆቴል ባካሄዱት ስብሰባ ላይ የፋኖን ኃይሎች አስመልክቶ ያካሄዱት ንግግር በከፍተኛ ሁኔታ ስጋታቸውን የሚያሳብቅ ሆኖ ተገኝተዋል። አቶ ሽመልስ ከዚህ ቀደም የኛ ኃላፊነት የሚሆነው የአብይን ስልጣን ማስጠበቅ ነው፣ አብይ ላይ ዘመቻ ተከፍቶበታል፣ አብይ ከስልጣን የሚነሳ ከሆነ የኦሮሞ ሕዝብ ዳግም ወደ ባርነት ይገባሉ ማለታቸውን ዘግበንላችሁ ነበር። አሁን ላይ ታዲያ ከሰሞኑ አቶ ሽመልስ የፋኖን ኃይሎች የትጥቅ ትግል አስመልክቶ ባካሄዱት ስብሰባ ላይ ጽንፈኛው ቡድን ከጥንት ጠላቶቻችን ጋር ተሰልፏል፣ ጽንፈኞቹ ከኢትዮጵያ ጥንት ጠላቶች ጋር ተሰልፈው ስልጣናችንን ሊቀሙ ነው፣ የኛ የምንላቸው ልጆችም በማወቅም የሆነ ባለማወቅ ከጽንፈኛው ቡድን በስተጀርባ ተሰልፈዋል በማለት ስጋታቸውን ሲገልጹ ተሰምተዋል። ከዚህ ቀደም በአምባገነንነት ማንንም ባለመፍራትና ማንንም ባለመስማት ጽንፈኞችን አጠፋን፣ ነፍጠኞችንም ነፍጣቸውን ቀማን ሲሉ የሚደመጡት አቶ ሽመልስ አሁን ላይ ግን የፋኖ ኃይሎች ከሻዕቢያ ጋር እንዲሁ ደግሞ ከህወሓት ጋርና ከግብጽ ጋር በመቀናጀት ከፍተኛ ፕሮፓጋንዳና ከፍተኛ ጦርነት ተከፍቶብናል ሲሉ ነው የተደመጡት። አቶ ሽመልስ አብዲሳ በተለይ ደግሞ ለኦሮሞ ህዝብ እንታገላለን ብለው የሚሉ አክቲቪስቶችና ፖለቲከኞች ከጽንፈኛው ቡድን በስተጀርባ ተሰልፈውብናል ሲሉ የተደመጡ ሲሆንም እንዲሁ ደግሞ ለ50 ዓመት ያለምንም ውጤት ለኦሮሞ ህዝብ ታገላለሁ የሚለው የሸኔ ቡድንም አሁን ላይ ከጽንፈኛው ቡድን በስተጀርባ ተሰልፏል ሲሉም ነው የተደመጡት። በተለይም ደግሞ አሁን ላይ ፋኖ እየተዋጋ የሚገኘው በአማራ ክልል ከተሞች ብቻ አይደለም ሲሉ የተደመጡት አቶ ሽመልስ አብዲሳ የፋኖ ኃይሎች ወደ ኦሮሚያ ክልል ከተሞች ዘልቀው በመግባት ጥቃት እየፈጸሙብን ይገኛሉ ሲሉ የተደመጡ ሲሆንም ለኦሮሞ ህዝብ ታገላለሁ ብሎ የሚለው የሸኔ ቡድንም የፋኖ ኃይሎች ወደ ኦሮሚያ ክልል ከተሞች ዘልቀው ገብተው ጥቃት ሲከፍቱብን እነሱ ግን አካባቢውን ለቀው ይሸሻሉ በማለት የገለጹ ሲሆንም ይሄ እየሆነበት የሚገኝበት ምክንያትም የሸኔ ኃይሎች በቀጥታ የሚሆን በተዘዋዋሪ የፋኖን ኃይሎች የትጥቅ ትግል እየደገፉና በአንድነትም ተጋግዘው እየወጉን ነው ሲሉም ነው የተደመጡትም። ታዲያ አቶ ሽመልስ አብዲሳ የመጣው ይመጣል እንጂ የትኛውም ኃይል ስልጣናችንን ሊቀማን አይችልም፣ ሁላችንም በአንድነት እንቆማለን ሲሉ የተደመጡ ሲሆንም የኛ የምንላችሁ በተለይም የኦሮሚያ ክልል ብልጽግና ውስጥ የተሰበሰባቸው ባለስልጣናት በሙሉ በማወቅም የሆነ ባለማወቅ ለጽንፈኛው ቡድን መረጃዎችን ማቀበላቸውን አቁሙ ሲሉ እንዳስጠነቀቁ እንደዚሁ ለመስማት ችለናል ማለት ነው። በተለይም አቶ ሽመልስ የኦሮሞ ህዝብ ይሄንን ስልጣን የሚያጣ ከሆነ ዳግም ወደ ባርነት ይገባል፣ ወደ ባርነትም የምንገባ ከሆነ ምናልባትም ለ100 ዓመት ከዚህ ቀደም ታይቶ በማይታወቅ መልኩ ልንጨቆን ልንገዛ እንችላለን ሲሉ እንዲሁ ስጋታቸውን ሲገልጹም ነው
የተደመጡት የኛም ኃላፊነት የሚሆነው አብይን መጠበቅ ነው። አብይ ላይ ዘመቻ ተከፍቶበታል። ጽንፈኞቹም አብይን ከስልጣን ለማስወገድ ከፍተኛ እንቅስቃሴ በሀገር ውስጥና ከሀገር ውጭ እያካሄዱ ነው በማለት ስጋታቸውን የገለጹት አቶ ሽመልስ አብዲሳ ናቸው ማለት ነው። አድማጮቻችን እንግዲህ ውድ አድማጮቻችን ስለምትከታተሉን ስለምታደምጡንም ከልብ እናመሰግናለን። በቀጣይ ቪዲዮቻችን እንደዚሁ እስከምንገናኝም ሰላም ጤና በያላችሁበት ይብዛልን እያልን እኛ ከወዲሁ ልንሰናበታችሁ እንወዳለን። ሰላም ሆኑልን።